ያህዌ ሻሎም፣ እግዚአብሔር ሰላም ነው። በወደቀው ዓለም ሕይወት በጭንቀት በፍርሃትና ውጥረት የተሞላች ናት። የተለመደው የሕይወት መንገድ ለብዙዎችም ብዛም አዲስ ነገር የለውም። በድግግሞሽ የተሞላ አሰልቺና የማይዘልቁት ሸክም ናት። ይህ ደግሞ ጭንቀትና ፍርሃት የሕይወትን ትርጉም አልባነት ጎልቶ እንዲታይ ያደርጋል። በእርግጥ ሕይወት ከዚህ ተለይታ አትታይም። ከዚያ ዝግት የሆነ አዙሪት ፈልቅቆ የሚያወጣ አጭር ለሆነችው ለዚች ሕይወት ትርጉምን የሚሰጥ ዓመታት፣ ወራትና ቀናቶቿን በሰላም እንድንኖራት ሰላምን የሚሰጥስ ይኖር ይሆን? ጭንቀትና ፍርሃት የተለመደ ነውና ልባችን ሲርድ መጠለያን እንፈልጋለን። እንዲሁም ነገ ምን ሊሆን እንደሚችል እንጠብቃለን። ምንም እንኳን የያዝነውን የተወሰነውን ነገ መቀየር ባንችልም ያልተገለጠው ነገር ጥላ ያልታወቀው ነገር አእምሯችንን ቆንጥጦ በመያዝ ያስጨንቀናል። ከአድማስ ባሻገር የሚሆነውን ያለውን ብርሃን መመልከት ይከብደናል። ከዚህ ሁሉ ውስጥ ግን ኢየሱስ ክርስቶስ የሰላም ንጉሥ ለልባችን የተለየ ጣዕም ያለውን ሰላም ይሰጣል። ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ፣ አይፍራም። እግዚአብሔር ሰላም ነው። እርሱ የወደቀ ልብና መንፈሳችንን ከወደቅንበት ረመጥ ሊያነሳንና ትርጉም ከሌለው የድግግሞሽ ሕይወት አርነት በማውጣት ነፃነትና ሰላምን ሊሰጠን ይቻላል። በእርሱ ሁሉ ይኖራል። እርሱ ለችግሮቻችን ሁሉ መፍትሄና ሰላም ነው። እርሱ የልብን ትርታ የሚያደምጥ፣ ስንፈልገው እርዳታውን የማይነፍክ አምላካችን ነው።